መለየትን የወደደ ምኞቱን ይከተላል። ከሰው ርቆ ሲሄድ ልቡን ማን ይሰማዋል? ብቻውን መንገድ ጀመረ፣ ሰው አያስፈልገኝም አለ። የራሱን ድምፅ ብቻ ሰማ፣ የፍቅርን ጥሪ ግን ረሳ። እጆች ሊያነሱት ነበሩ፣ ቃላት ሊያጽናኑት ነበሩ። እርሱ ግን ራሱን መረጠ፣ ሕይወትን ብቻውን ፈተነ። ሰው ለሰው መድኃኒት ነው፣ ልብ ለልብ መንገድ ነው። በብቸኝነት የሚያባበባ ብዙ ጊዜ ይደርቃል በነፋስ። መለየትን የወደደ ምኞቱን ይከተላል፣ ግን በረጅም ጉዞ መጨረሻ ሰውን ይናፍቃል። እጅ ለእጅ ቢሆን ጉዞ ቀላል ነበር መንገዱ። ልብ ለልብ ይከፈት ደስ ይለው ነበር ኖሮ። ዓመታት የተሻገሩ ቀናት የነጎዱ፣ የጠፋውን ፈለገ የሰውን ፍቅር ናፈቀ። ሳቅ የነበረበት ቤት ዝምታ ሞላበት። ልቡ ሲደክም ተረዳ፣ ፍቅር እንደሚያድን አወቀ። አንድ ሰው ብቻውን አይበቃም፣ ለሕይወት ፍቅር ያስፈልጋል። አንድ ድምፅ ብቻውን አይዘምርም፣ ሌላ ድምፅ ሲጨምር ያምራል። መለየትን የወደደ ምኞቱን ይከተላል፣ ግን ልቡ ሲደክም ቀን አለ ወደ ሰዎች ይመለሳል። ፍቅር ነው የሚያኖረን፣ እጅ ለእጅ የሚያሻገረን። ብቻነት አይደለም ድል፣ አብሮነት ነው ትልቁ ኃይል። መለየትን የወደደ ምኞቱን ይከተላል፣ ግን ፍቅርን ያገኘ ሰው ሕይወቱን ያሸ